أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. يقول الله ربنا جل وعلا في كتابه الكريم بعد أن يقول أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين اتبعوا من لا يسألكم أجرا وهم محتدون. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. آمين يا رب العالمين. اللهم اجعلنا من الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. آمين يا رب العالمين. السلام عليكم ورحمة الله وبركاته. ይህ ቁርአን ለወጣቶች የተሰኘው ክፍል 1 ፕሮግራማችን ነው። ኢንሻአላህ ሱብሃነሁ ወተዓላ ቁርአን ለወጣቶች የተሰኘው ፕሮግራማችን ክፍል 1 ነው ጀምሯል። ኢንሻአላህ ወደፊትም በሰፊው ይቀጥላል ብለን ተስፋ እናደርጋለን። ቁርአን ለወጣቶች የሚለው ፕሮግራም ዋናው ዓላማዬ ቁርአንና ወጣቶችን ማገናኘት ነው። ቁርአኖች ምንድነው ወጣቶች ከኔ ጨምሮ አብዛኞቻችን ከቁርአን ርቀናል። ከቁርአን ጋር ያለን ግንኙነት ምን እንደሚመስል ራሳችን መስካሪዎች ነን። ስለዚህ በተቻለ መጠን ኢንሻአላህ በዚህ ፕሮግራም አንድ አያ እናነሳለን ወይም ሁለት አያ በዛ አያ ላይ መሰረት አድርገን ቁርአኑ ከወጣት ጋር እንዴት ሊገናኝ እንደሚችልና ወጣቶችን እኛን እንዴት መቀየር እንዳለበት እንመለከታለን። ዛሬ ያነሳሁት ስለ አንድ ወጣት ነው። አላህ ሱረቱል ያሲን ምዕራፍ 36 ቁጥር 20 ላይ ስለዚህ ወጣት ይነግረናል። ምን ይላል? وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين። ይሄ ከዚህ አያ ከቁጥር 20 አያ በፊት ያሉትን አያዎች ብትመለከቱ ሶስት መልእክተኞች በአንድ ከተማ ተልከው እንደነበረ ህዝቦቻቸው አመፀኞች እንደነበሩ ጭራሽ መልእክተኞቹ መግደል እንደሚፈልጉ ለመግደልም ይዘቱባቸው እንደነበረ ቁርአን ይገልጽልናል። ስለዚህ በአንድ ከተማ ሶስት መልእክተኛ ተልኮላቸው ማህበረሰቡ አምፀዋል። ነገር ግን ከከተማይቱ ራቅ ብሎ ከተማውን ስሙን አልነገረንም አላህ። የዚህንም ወጣት ሰው አላህ Subhanahu Wa Ta'ala ስሙን አልነገረንም። ነገር ግን ምን ይለናል? مثل كساج بون الملكو وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين. من إلالك كتميت روك دارتشا يميروت سومت أيلال مثل كساج بون منجد إيروت أمت أيلال. እንግዲህ ይሄ የሚያሳየው አብዛኞቹ መልእክተኞች በአጠቃላይ ማለት ይቻላል የሚላኩት ዋና ከተማ ነው። ምክንያቱም ዋና ከተማ የኢኮኖሚ፣ የፖለቲካ፣ የማህበራዊ፣ የሃይማኖታዊ ሁሉም ነገሮች መሰራጫ ዋና ከተማ ናትና ስለዚህ አላህ መልእክተኞችን በሚልክበት ጊዜ አለይሂ ሰላቱ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ጨምሮ ዋና ከተማ ነው የሚላኩት መልእክተኞች። ስለዚህ ዋና ከተማ ነው የተላኩት እነዚህ ሶስት መልእክተኞች። ነገር ግን ከገጠሩ ከሩቁ ስፍራ ከከተማይቱ ዳርቻ ከሩቁ ስፍራ አንድ ሰው እየሮጠ መጣ ይላል። ይሄ የሚያሳየው የነዚህን መልእክተኞች መልእክት የሰማው በስሚ ነው። መልእክቶቹን በአካል አላገኛቸው። ስለዚህ ምን አለ? وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين. ህዝቦቼ ሆይ መልእክተኞችን የተላኩ ወደናንተ የተላኩትን ተከተሉ አላቸው። اتبعوا المرسلين follow those who have been sent to you. ለናንተ የተላኩላችሁን ተከተሏቸዋል። اتبعوا من لا يسألكم أجرا وهم محتدون. እነዚህ ሰዎች you have to follow them መከተል አለባችሁ መታዘዝ አለባችሁ። ለምን? because they are not going to ask you any compensation for what they are calling for. ለሚጠሩት ጥሪ ምንም አይነት ይሁን ምንዳን ከናንተ አይፈልጉም። ወሁም ሙህተዱን they are absolutely rightly guided. እነሱ ደግሞ ቅኑን ጎዳና የተመሩ ሰዎች ናቸው። ሂዳያ ያላቸው ሰዎች ናቸው። ስለዚህም ተከተሏቸው። ለምንድን ነው ያላቸው? በወቅቱ የተለያዩ ታምር የሚያሳዩ ዛሬም ጨምሮ ማለት ነው ታምር የሚያሳዩ ድግምት የሚሰሩ ማጂሻኖች በታክቲካቸው የሆነ ነገር ካሳዩ በኋላ የሰዎችን ኪስ መበዝበር ይፈልጋሉ። ኪሳቸው ማደል ይፈልጋሉ። ስለዚህ የሆነ ሳንቲም ነገር ይፈልጋሉ። እነዚህ ሰዎች ፍጹም ከዚህ የጸዱ ናቸው። በፍጹም ወላ يسألكم اجرا وهم محتدون በፍጹም እንደሚባል ነገር ከናንተ የሚፈልጉት ነገር የለም። ቅኑን ጎዳና የተመሩ ናቸው። ስለዚህ ምን አለ? የዚህ ጊዜ ህዝቦቹ ይመስለኛል ጃደላ ውስጥ ገብተዋል። ከሱ ጋር ክርክር ውስጥ ገብተዋል። እንዴት ብለ ነው የነሱ መልእክት የምትቀበለው? እንዴት ነው የነሱ መልእክት የነሱን አምላክ የምታመልከው? ስለዚህ ቀጥሎ ምን አላቸው መሰላችሁ? وما لي لا اعبد الذي فطرني واليه ترجعون. እንዴ ለኔ ምን ነክቶኛል? የፈጠረኝን የቀረጸኝን ያዘጋጀኝን ለጌታ ለአላህ ማልሰግደው ምን ነክቶኝ ነው? እኔ እንዴት ነው ማልሰግድለት? ስለዚህ ይሄ ከንግግሩ የሚያሳየው ምንድነው? ህዝቦቹ والله اعلم እንዴት እስላምን ተቀበላለ እንዴት አላህን ታመልካለ ብለውታል። የዚህ ጊዜ አላህ ፈጥሮን ሲያበቃ ለምንድነው ማልገዛው? ስለዚህ ምን አላቸው? ለምንድነው ማልገዛው? ወኢለይሂ ተርጃዑን እናንተም እኮ መተመለሱት ወደ አላህ ዘንዳ ነው አላቸው። ወደ አላህ ዘንዳ ነው የምትመለሱት። ወኢለይሂ ተርጃዑን የሚለውን በነገራችን ላይ አስምሩበት በኋላ ላይ መጣበታለሁ። ከዛ በኋላ ምን አለ? አተኺዙ ሚን ዱኒሂ ኢላሃ
ከአላህ ውጭ ያለን አካል አምላክ አድርጌ ይዛለውና يريدني الرحمن بدون لا تغني عني شفاعتهم شيئا ولا ينقذون سبحان الله እኔ ከአላህ ዘንድ ከአርራህማን አንድ የሆነ በልዓ ቢገጥመኝ ማንንም ሊያስጠለኝ አይችልም ማንንም ሸፋዓ ሊሆነኝ አይችልም ማንንም ሊያማልድ አይችልኝም አላህ ዘንዳ እሱ በጉዳት አርራህማን ቢነካኝ ሱብሃንአላህ እንዲሁም ደግሞ ወላ ينقذون በፍጹም እኔን አያድኑኝም በፍጹም አያድኑኝም ቀጠለና እኔ اذا لفي ضلال مبين ይሄማ ቢሆን ኖሮ ሌላ ከአላህ ውጭ ያለን አካል ረዳት ዋቢ አድርጌ ቢዝ በዚህ ወጣትነቴ በፍጹም ጠፍቻለሁ ማለት ነው اذا لفي ضلال مبين ቅልጥ ያለ ጥፋት ውስጥ ገብቻለሁ ማለት ነው ስለዚህ አመንቱ ቢረቢኩም فاسمعون እኔ በጌታችሁ አመኛለሁና አዳምጡኝ አላቸው አመንቱ ቢረቢኩም لم يقل آمنت برب العالمين لم يقل آمنت بربي አላለም በጌታ ያላለም برب العالمين አላለም ነገር ግን بربكم አለ በጌታችሁ አለ ለምንድነው በጌታችሁ አለ በኋላ ላይ እንመጣበታለን ጥሩ መጨረሻ ላይ ይህ ሰው والله اعلم ቁርአኑ ምንም የሚገልጸው ነገር የለም ምን እንደተፈጠረበት ግን قيل ادخل الجنه الى القران ጀነት ግባ ተባለ ይላል ኦኬ እንዴ ጀነት ግባ ተባለ ሲገባኝ ለካ ሁላችንም እንደምናውቀው ይሄ ሰው ሸሂድ ሆኖ ነው የሞተው ሸሂዶች ናቸው አቀጥታ ጀነት የሚገቡት ስለዚህ ገድለውታል መልእክተኞቹን እንገላለን ብለው ሲዘቱ ነበር ግን ከዋናው ከተማ ነው የተነሱት መልእክተኞች ይሄስ ደግሞ ከሩቅ ስፍራ ነው የመጣው አይደለ ስለዚህ ማንንም ረዳት ስለሌለው ገደሉት ሲገሉት አላህ ምን ይለናል قيل ادخل الجنه ይሰው ጀነትን ግባ ተባለ قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين وين ህዝቦች እንደው ምን አለ ባወቁ ኖሮ قال يا قومي ህዝቦቼ እንደው ቀደም قال يا قومي ብሎ ነግሮናል እዚህም ደግሞ ታክሲ ደግሞ قيل ادخل الجنه قال يا ليت قومي يعلمون بما غفر لي ربي ጌታዬን እንዴት እንደማረኝ ለእኔ ምን አይነት ክብር እንዳከበረኝ ቢያውቁ ህዝቦቼ ይመኛለሁ አለ ቁርአን ለወጣቶች ነው ፕሮግራማችን ተከታተል ስናደርገው ይህ ሰው ዳዋውን ሲጀምር قال يا ليت قومي ሲጨርስ ይቀርታ قال يا ليت قومي ሲጀምር وجاء من اقصى المدينه رجل يسعى قال يا قومي تبعوا المرسلين ህዝቦቹ ጣዖት ነው የሚያመልኩት በተውሂድ ብርሃን አይደሉም በሽርክ ጨለማ ውስጥ ነው ያሉት ግን ምን ብሎ ነው የጠራቸው ያ قومي ህዝቦቼ ሆይ ብሎ ነው የጠራቸው እኛም ወጣቶች ዳዋ በመናደርግበት ጊዜ ቢድዓ የሚያጨማልቁ ሊሆኑ ይችላሉ ሽርክ ውስጥ የተዘፈቁ ሊሆኑ ይችላሉ ሂጃብ ማታደርግ ሴት ልትሆን ይችላልች ሙስሊም ሰላት የማይሰግድ ሊሆን ይችላል የምንጠራበት አጠራር ፍቅር የተሞላበት መሆን መቻል አለበት የምንጠራው አጠራር ወንድማማችነትን መሰረት ያደረገ መሆን መቻል አለበት ሙስሊም እንደ አንድ አካል ነው ሙስሊም በመሆኑ لا اله الا الله محمد رسول الله እስካለ ድረስ የሚገባው ክብር አለ ክብሩ ሊሰጠው ይገባል እነዚህ ሰዎች ሙስሊሞች አይደሉም ሙሽሪኮች ናቸው ግን አንድ ህዝብ ስለሆኑ በአንድ ከተማ ላይ ያሉ قال يا ليت قومي ህዝቦቼ ባወቁ ኖሮ ሲጠራቸው ያ قومي تبعوا المرسلين መልእክተኞችን ኩፋሮች አላላቸው ሙርተዶች አላላቸው ጥሩ ሁለተኛ ይህ ሰው በጣም በሚያምር ሁኔታ ምን አላቸው وإليه ترجعون هذا ተውሂድን ነው እየሰበካቸው ያለው አላህ አንድና ብቸኛ መሆኑን ነገራቸው ከዛ وإليه ترجعون የትንሳኤ ቀን እንዳለ ነገራቸው ወደ ጌታ ወደ አላህ ዘንድ መጨረሻ ላይ ትመለሳላችሁ አለ በጣም የሚገርመው وإليه ترجعون አስምሩበት ብያችሁ ነበር አይደል አላህ Subhanahu Wa Ta'ala ይሄንን ባሪያውን እንዴት እንዳከበረው እንዴት እንዳላቀው ታውቃለህ ሱረቱል ያሲን ምዕራፍ 36 ቁጥር 83 ላይ ሲቋጫው አላህ فسبحان الذي بيده ملكوت كل شيء وإليه ترجعون سبحانallah وإليه ترجعون ጥራት ይገባው ስልጣናት ሁሉ በእጁ ለሆነው ጌታ ለአላህ وإليه ترجعون ወደ እርሱ ዘንድ ትመለሳላችሁ سبحانallah አላህ ምን ያለው ይሄንን ባሪያውን ያለቀው እስከ የውመል ቂያማ ድረስ ይህ ባሪያ ወደ አላህ ትመለሳላችሁ ብሎ ዳዋ አርጎላቸው ነበር وإليه ترجعون ብሎ አላህም ደግሞ እናንተ ባሮችን በገሉትን እኔ ግን የእሱን ቃል እስከ የውመል ቂያማ ድረስ ያው አደርጋለሁ ሲጨርስም ሱረቱል ያሲንን وإليه ترجعون በየጨረሳለሁ ብሎ وإليه ترجعون ብሎ ጨረሰ ሱብሃንአላህ እንዴት ቢዩቲፉል እንደሆነ እንደሚያምር ምን ጊዜም ወጣቶች በተውሂድ ከቆሙ ምን ጊዜም ወጣቶች ለአላህ ከቆሙ ምን ጊዜም ወጣቶች ለዲን ከቆሙ ሱብሃንአላህ ታሪክ ይሰራሉ አላህም Subhanahu Wa Ta'ala ታሪካቸውን ለሚቀጥለው ትውልድ እንዲወራላቸው ያደርጋል ተመልከት ይሄን ካለ በኋላ ከአላህ ውጭ ያለን አካል ገዛለው ነው ይሄማ ከሆነ ጠፍቻለሁ አላቸው ከዛ አመንቱ ቢረቢኩም አለ በጌታችሁ አምኛለሁ አለ ነገር ግን ጀነት ሲገባ ይሰው ምን አለ قيل ادخل الجنه ሲባል قال يا ليت قومي يعلمون بما غفر لي ربي ጌታዬ እንዴት እንደማረኝ ቢያውቁ አለ ቀድም አመንቱ ቢረቢኩም ነበር ያላቸው አሁን እንደውን ታውቃለህ ምድር ላይ ያለው ጌታ አላህን ተገዙ ይያልኩ ጠራችሁ ነበር አሁን ግን ጀነት ገብቷል አይደል የጀነት ኒዕማን ሁሉ ሲመለከተው ያ አላህ ማለት ጌታ አላህ በቃ የኔ ጌታ ብቻ ነው
ጌታዬ ነው በቃ ጌታዬ አላህ ነው ስለዚህ ምን አለ قال يا ليت قوم يعلمون بما غفر لي ربي وجعلني من المكرمين በስተመጨረሻ وجعلني من المكرمين ብሏል እኔን እንዴት እንደማረኝ እንዲሁም ደግሞ እንዴት እንዳከበረኝ ቢያውቀዋል ክብሩ ምንድነው ታውቃለህ ዛሬ ሰዎች ሲያከብሩ ታዋቂ የሆኑ ሰዎችን ወይም ደግሞ ጠቅላይ ሚኒስትሮች ፕሬዝዳንቶች በአለም ላይ ትልልቅ ስፍራ ያላቸው ሰዎች አንድን ሰው በሚያከብሩበት ጊዜ ሽልማት ነው የሚሰጡት ወይም ደግሞ ሰርቲፊኬት ነው የሚሰጡት አላህ Subhanahu Wa Ta'ala ባሪያውን ሲያከብረው በተውሂድ ኑሮለት በተውሂድ የሞተውን ወጣቱን ባሪያ ሲያከብረው ምን ይለዋል وجعلني من المكرمين ብሏል ሱረቱ ያሲን ምዕራፍ 36 ቁጥር 58 ላይ ምን ይላል ሰላሙን قول من رب الرحيم ሰላሙን قولا من رب الرحيم عفوا ሰላሙን قولا من رب الرحيم ሰላምን እንኳን አይደለም ተውልሚን እንኳን አይደለም ሰላሙን ነው ያለው ስፔሻሊ የሆነ ሰላም ነው የሚኖራቸው ሰላሙን قولا من رب الرحيم ከጌታ ከአርራህማን Subhanahu Wa Ta'ala ሰላም ይባላል ይላል አላህ Subhanahu Wa Ta'ala በወጣትነታቸው ኖሮ በእውነት በተውሂድ ወጣትነታቸውን አስውበው ለቁርአን ልቦናቸውን ከፍተው ልቦናቸው የቁርአን ማረፊያ ስብዕናቸው ተግባራቸው አካላቸው የሱና ማረፊያ ሆኖ የእውነት የአላህ Subhanahu Wa Ta'ala የመልእክተኛው አለይሂ ሰላቱ ወሰለም ተከታይ ያላህ ቀንባሮች የቁርአን ታማኝ ወጣቶች አላህ ሁላችንንም አላህ ያደርገን ሰላሙን قولا من رب الرحيم የሚለውን አላህ Subhanahu Wa Ta'ala ለሁላችንም በጀነት ውስጥ አላህ ይሄንን ቃል ይበለን ከሚያስደስት ቃል ሁሉ ከቃላት ሁሉ ልዩ ሆነው ቃል ሰላሙን قولا من رب الرحيم ነው አላህ Subhanahu Wa Ta'ala ወጣትነታችንን አላህ ይባርክልን ባረከላሁ ሊ ወለኩም في القرآن الحكيم ونفعني وإياكم بآياته والذكر الحكيم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته